ቤተሰቦቹ ከስር መሰረታቸው ከየት እንደመጡ ስለማታቅ ነው እመመይም የከለከለች። ከመሬትም ይፈጠር የፈለገው እኔ ጋሻይን ካላገባ ታንቄ ነው የምሞተው። ዋ ሁለተኛ ደግሞ የደሃ ቤተሰብ ምናምን እንዳትይ። የዛሬዋ ፀሐይ ደግሞ ጠነከረች። ዝናሬ እዛች ጥለዋ ላይ አረፍ እንበል እንሂድ። እኔ የምልሽ ግን ዝናሬ ጋሾው ስሙሽ ያለ እወዳለሁ። እንዴት አይስመኝም? ዝናሬ አንቺም እንደዚህ ጀመርሽ? እመቤት እየተፈታተንሽኝ ነው። ደግሞ የኔና የጋሻይን ሚስጥር ካንቺ ውጭ የሚያውቀው ወይስ ሚስጥር አወጣጭ ተብለሽ ነው የመጣሽው? ነግሬሻለሁ። ግን እውነትሽን ነው እመጣለሁ ብሎሻል። አንቺ ባይመጣ ነው የምንጠብቀው? ጋሻይ እስኪመጣ ምን እንጫወት? ቀለብልቦሽ እንጫወት። ይኸው እኔ ጠጠር ለቀም ይመጣል እንዴ? ጥሩ ዝናሬ አጣሽ እንዴ ጠጠር? ጋሼ አንቺ ከንቱ አሁን ጀርባው የማስደረግታት ሆኖ ነው ተናገሪ። ልቧን ደግሜ ወሰደው ችግር ነበረው። ናሳ ይሄ ምን እያረጋችሁ? አትናገሩም ወይ? አንተን እየጠበቅን ነው። ሰው ቀጥረህ ምን እያረጋችሁ ነው ይባላል። አይ ጋሼ ባያሁን አያቅላምልብሽ። አንቺን ብዬ ሳይሆን ዝናሬን ብዬ ነው የመጣው። እኮ እኔ አልፈለግም ማለት ነው። ኋላ ምን ልታረጊ ይፈልግሻለሁ? ባይሆን አንዳንድ ጊዜ ወሬ ስታቀብኝ ያን ጊዜ እፈልግሻለሁ። አሁን ግን ጉዳዬ ተዝናሬ ጋር ስለሆነ እንዲያው ትንሽ ገለል ብለሽ ብትቆይ ራሱ ውስጤን ደስ ነው የሚለው። ጋሻይ ምንም ቢሆን እኮ የኔና አንተ መገናኛ ድልድይ እመቤት ነው። ኋላስ እሱንማ በሽክዳለሁ። ይኸውልሽ እመቤት አሁን ይሄ ምን ታረጊያለሽ? እዚያ ሄደሽ እመዬን እንዲያው ወጡን እንጀራውን ብታግዣት አይሻልም? እንዲያው ብቻዋን ነው እኮ የምትሆነው። አሁን ኧረ ሂጂ እንዲያው በሞት ተጋግሯል። ይቺ ነገረኛ በይሽ ሂጂ ወጡን ስሪ። እሱንም ቢሆን ሳቀን ይመጣል። ኧረ ይችላልስ እንዲያው መስና ተጣ ሂጂ ብዬሻለሁ። አንቺ ሰራሁላት። ኧረ ፋታ አልሰጠ ያለችው አንቺ እናሳ ዝናሬ ብዙ አስቆንኳችሁ። ምንም አይ ብዙም አልቆየን፣ ቶሎም አልመጣህም። ኧረ እንዲያው ነገሩ ታንጣችሁ ነው የጠበቃችሁኝ እንጂ እኔማ እንዲያው ተሎ ለመድረስ እኮ መንገዱን ስገፋ ነው እንዲያው ስንከለከል ነው የመጣሁት። አንቺ እኔን ዛሬ አጣድፌ እንዲህ አንቺን ለማግኘት የቸኮልሁት ሰሞኑን እንዲያው ማይሆን ጨምጨምታ ሰምቻለሁ። አንቺ ዘንድ ሽማግሌ ሊላክ ነው የተባለው እውነት ነው ዝናሬ? አላውቅም፣ ምንም ነገር አላውቅም። ሁሉንም ነገር የምታውቀው ማመኝ ነው። አንቺ ግን እኔን እንደማትተይኝ በልበ ሙሉነት ነው የማምነው። እሱንስ አትጠራጠር። ይኸውልሽ ዝናሬ ሰሞኑን የሚፈጠር ነገር ካለ እመቤትን ቶሎ ብለሽ ላኪብኝ። እሷ ሁሉንም ነገር ትነግሪያለሽ። አሁን ግን ቶሎ ብለን ወደ መንደሩ እንዝለቅ።
ይሄ መቀመጡ ጥሩም አይደለም። እሺ እንግዲህ አሁን ወደ ቤት ዝለቅ። ነገር ግን እድም እንዳልኩሽ አዲስ ነገር ተፈጠረ። ያችን መስቀል ወፌ አብረሽ ላኪብኝ። ደህና ዋይል። አወይ ጉድ! ልቤን ፍራት ፍራት። እመት ሰው አረግ ይህች ሴትዮ እንዴት አልሰማችም? ያው እንግዲህ ሽማግሌ ሲመጣ ጉድ ጉድ ማለት አይቀር ቤቱን እያጸዳዳች ይሆናል እንጂ አስጠበቅኳችሁ አይደል? እንደው ይቅር በሉ። ኖሪ ኧረ አይገባም። ቁጥ ያ ኖሪ በል እንግዲህ እንነሳና የመጣንበትን ጉዳይ እናሳውቁ። እሺ ምንድነው የመጣችሁት? በሰላም አይደል? አረ በሰላም ነው የመጣነውስ። እንዴው ለአንድ ጥብቅ ጉዳይ ነበር የመጣነው። ምንድነው? እንዴው ልጃችሁን ለልጃችን ብለን ነበር የመጣነው። አዎ እንግዲህ ያቶ ሞላልኝ ልጅ ነበረ ለአቅመ አዳም ደርሳልና ሽማግሌ ልኮን ነበረ። እነሱን ቀድመው ሳይተዋወቁ አይቀሩም። አሃ ማንን ነው? የትኛዋን? ያው ዝናሬን ነው። አሃ ትምህርቷንስ መስጨረሰችና ትምህርቴን ተጨረስኩ በኋላ ነው ማገባ ነው ያለኝ። ትምህርታቸውንማ እሱም ተማሪ ነው፣ አንድ ላይ ተጋብተው መጨረስ ይችላሉ። እንዴት ተብሎ ትዳር ተይዞ ትምህርት ይማራል? ሁለቱም ተስተማሪ ሆነው። ያው እንግዲህ አቶ ሞላልኝ ከተጋቡ በኋላ ሁለታቸውንም አስተምራለሁ ብሏል። አይ ባሉ እንግዲህ ቁመናችሁን በዛ ከሷ ጋር ተመካከሬ እነግራችኋለሁ። እሺ ደግሽ። ኧረ ታመጡ ታፋችሁ የሆነ እህል ነገር አድርጉ እንጂ ቁጭ በሉ። አንቺማ ቤት ኧረ ቁጭ በሉ። መስኪን እስኪ የሆነ ደረስ ብለን እንመጣባታለች። እንደው በባዶ ችግር የለውም እናቴ፣ ችግር የለውም። አይ እንዲሁ ሽምትን ይመስላል። ኋላ ሳበል ዋ እንዴት ይሻትልም። ሰውየውን ታውቀዋለች። ልጅቱም ለአቅመ አዳም ደርሳለች። አዎ ሴትዮዋም መልካም ሰው ትመስላለች። መልካም ናት። እየቆላ ስጠው ማለትም አሁን ነው። አሬዳ ለካ አንተ ነህ ለዝናሬ ሽማግሌ ላክበል እና እኔ ምን ያንሰኛል በል። ወጎጉን ይዘኸው የለ አንተም ከወንድ ልትቆጠር ባልሆነ ብቻ ምን አለህና ምን ያንሳል በል። አንተም ወጎጉን ደረስከውና ሽማግሌ ላክ እኮ እንዳልከው ነው። ሽማግሌ ምልክ ያለው አቅም ያለው አር እንዲልክ የሚፈለገው ምን አልክ አንተ ከንቱ? አቅም ያለው ያልኸው እኔን ባልሆነ ረዲያ ምናልባት በሀብት ትበልጠኝ ይሆናል እንጂ ወንድነቱን እንኳን እግሬ ጥፍርም አደርስ። ኧረ እስኪ የትኛው ሽማግሌ ዝናሬን ቤት እንደሚደቀድቀው ያለው ያን ጊዜ ሽማግሌውንም አንተንም ደመ ከልብ ሳረግ ይገባል። ታማት ማር ያለፍኩ ነው። አንተ ሰውዬ ተወይ ብያለሁ። እኔ ቁም እየሄድኩ
ዝናሬን ማንም አይነካት። እሱን አብረን እናየዋለን። ዘንድሮማ ያለ አንድ አይደለም እንዲህ ደምደም የሸተተኝ። ወይ አንዱን ከነብለዋለሁ ወይ ከነብለኛል። ቆይ ብቻ